ተመልሼላችሁ መጥቻለሁ ማለት ነው። በጥያቄያችሁ መሰረት ስለ ቦሎ አፕ ፕሮ ዲቴይል ቪዲዮ ስራልን ባላችሁኝ መሰረት ዛሬ ዲቴይል ከአጀማመሩ ከሳይን አፕ ፕሮሰሱ እስከ ዊዝድሮ ሜቶዱ እስከ ብር አወጣጡ ድረስ ያለውን ዲቴይል መረጃ ኢንፎርሜሽን ነው ማለት ነው ይዤላችሁ የመጣሁት። ሰብስክራይብ አድርጉ፣ ጥያቄያችሁን ኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮ እዚህ አፕሊኬሽን ጋር እናንተ የምትፈልጉትን ያክል የብር መጠን ለመስራት የሚጠበቅባችሁ ሶስት ነገር ማድረግ ነው ማለት ነው። የመጀመሪያው ሳይን አፕ ማድረግ ነው የሚጠበቅባችሁ። ሁለተኛ ደግሞ ኮይኖችንና ዲያመንዶችን መሰብሰብ ነው ማለት ነው የሚጠበቅባችሁ። ከዛ ሶስተኛው ስቴፕ ዊዝድሮ ማድረግ። እነዚህ ሶስት ስቴፖች ተከትላችሁ እናንተ የምትፈልጉትን ያክል የብር መጠን መስራት ትችላላችሁ ማለት ነው ጋይሶች። ወደ መጀመሪያው ስቴፕ ስንሄድ ሳይን አፕ ፕሮሰሱን ከዚህ በፊት ቪዲዮ ስለሰራውላችሁ ያንን ቪዲዮ ተመልክታችሁ ሳይን አፕ አድርጉ ማለት ነው ጋይሶች። ትክክለኛ ሴኪዩርድ የሆነ አካውንት ከፍታችሁ ኤጀንሲን ባይንድ አድርጋችሁ ትክክለኛ የሆነ አካውንት መክፈት ይጠበቅባችኋል ማለት ነው። ያንን ደግሞ ቪዲዮ ስለሰራውላችሁ ያንን ቪዲዮ ተመልክታችሁ ትክክለኛ ሴኪዩርድ የሆነ አካውንት ክፈቱ ማለት ነው። ከዛ ከከፈታችሁ በኋላ እንዴት ኮይኖችንና ዲያመንዶችን መሰብሰብ እንችላለን ወደሚለው ነው ማለት ነው የምንሄደው። ኮይኖችንና ዲያመንዶችን ለመሰብሰብ የመጀመሪያው ማድረግ ያለባችሁ ነገር ታስኮችን ነው ማለት ነው የምትሰሩት። እዚህ ጋር እንደምታዩት ታስክ የሚል አይከን አለ። እዚህ ጋር ገብታችሁ በየቀኑ ለአንድ ሰዓት ወንበር ስትቀመጡ 2500 ቤዚክ ሳላሪ ይሰጣችኋል ማለት ነው። ተጨማሪ ለአንድ ሰዓት ስትቀመጡ ደግሞ 2500 ይሰጣችሁና በአጠቃላይ በቀን ውስጥ ለ120 ሚኒት ስትቀመጡ 5000 ዲያመንድ ክሌም ታደርጋላችሁ ማለት ነው በየቀኑ ለ7 ቀን። ከ7 ቀን በኋላ ደግሞ 1000 ዲያመንድ የማይቋረጥ ለአንድ ሰዓት ወንበር ላይ በመቀመጥ ታገኛላችሁ ማለት ነው ጋይሶች። እንደዚህ አድርጋችሁ ታስክ ትሰራላችሁ። ከዛ በተጨማሪ ከላይ እንደምታዩት ታስክ የሚል አይከን አለ። ያን ስትነኩት እንደዚህ አይነት ፔጅ ያመጣችኋል። እዚህ ጋር ደግሞ እንደምታዩት ብዙ አይነት ታስኮች አሉ ማለት ነው። እዚህ ጋር ኢነርጂ የምታገኙባቸው እነዚህን ሁሉ አጠቃላይ ታስኮች ትሰራላችሁ ማለት ነው። በጣም ቀላል ስትሬት ፎርዋርድ ስለሆኑ እነዚህን ስሯቸው ማለት ነው። እነዚህን ከሰራችሁ በኋላ ሪዋርድ ሚለው ጋር ገብታችሁ ወደ ኮይን መቀየር ትችላላችሁ ማለት ነው። 750 እንደምታዩት አሁን እዚህ ጋር 750 ቻርጅ ሲኖራችሁ 300 ክሌም ታረጋላችሁ ማለት ነው። እዚህ ጋር ሲደርሱ ይሄንን ክሌም ታረጋላችሁ። እዚህ ጋር ሲደርሱ ይሄንን ክሌም እያረጋችሁ ወደ ኮይን ይቀየርላችኋል ማለት ነው በራሱ ጊዜ። እንደዚህ አድርጋችሁ ተሰራላችሁ ማለት ነው ጋይሶች። ሁለተኛው ደግሞ ኮይንና ዲያመንድ የምታገኙበት ምንጭ ሁለተኛው ኢንቫይት ማድረግ ነው ማለት ነው። ኢንቫይት ደግሞ ሁለት አይነት ኢንቫይት ነው ያለው። የመጀመሪያው ኢንቪቴሽን እዚህ ጋር ማይ ኢንቫይት የሚለው ጋር ገብታችሁ የምታገኙት ነው ማለት ነው። ማይ ኢንቪቴሽን ጋር ስትገቡ ልክ እንደዚህ አይነት ፔጅ ያመጣላችኋል። ከዛ እናንተ እዚህ ጋር ኢንቫይት ነው የሚላለ ኢንቫይት ነው ብላችሁ ኢንቫይት ታደርጋላችሁ ማለት ነው ለምትፈልጉት ሰው። እዚህ ጋር አድሬሱን ያመጣላችኋል። ይሄንን አድሬስ ኮፒ አድርጋችሁ ወይም ደግሞ በዋትስአፕ ቀጥታ ወይም በፌስቡክ ለምታውቁት ሰው ሼር ታደርጋላችሁ ማለት ነው። ይሄንን ሼር ስታደርጉ የምታገኙት ነገር ምንድነው? እናንተ ሼር ያረጋችኋቸው ሰዎች እዚህ ጋር ሊስት ነው ይመጣላችኋል ማለት ነው። ማይ ኢንቪቴሽን የሚለው ጋር እዚህ ጋር ከመጣላችሁ በኋላ እነዚህ ሰዎች ዲፖዚት አድርገው ወይም ደግሞ ሪቻርጅ አድርገው ፕራይዝ ፑል ላይ ሲሳተፉ የተለያዩ ፕራይዝ ፑሎች ጋር ወይም ደግሞ የተለያዩ ሪዋርዶች ጋር ጌም ሲጫወቱ እነሱ ጌም ከሚጫወቱት ከሚያገኙት ከዛ ኮሚሽን ነው ማለት ነው የምታገኙት። አንደኛው ኢንቪቴሽን ይሄ ነው። ግን እኔ ሪከመንድ ማድረጋችሁ ኢንቪቴሽን ይሄኛውን ሳይሆን እዚህ ጋር እንደምታዩት አክቲቪቲ ሴንተር የሚላለ ሁለተኛው ኢንቪቴሽን አይነት እዚህ ጋር ገብታችሁ ፖስት ኢንቪቴሽን 35 ጌት አፕቱ 35000 ዲያመንድ የሚላለ ይሄንን ትነኩና እንደምታዩት ህጉ ሊስት ሆኖ ይመጣላችኋል ማለት ነው። እዚህ ጋር ገብታችሁ እችን የምታዩትን ፖስት ኢንቫይት የሚለውን ነክታችሁ ኢንቫይት እንድታረጉ ነው ማለት ነው ሪከመንድ ማድረጋችሁ። ምክንያቱም በዚህ መልኩ ኢንቫይት ካረጋችሁ እናንተ ኢንቫይት ያረጋችኋቸው ሰዎች በየቀኑ ከሚሰሩት ኮሚሽን ስለሚያስብላችሁ ማለት ነው ዴይሊ ሆስቱ ነው ክሌም ከሚያደርጉት ዲያመንድ ስለሚያስብላችሁ ማለት ነው። በ7 ቀናት ውስጥ ለ5 ሰዓት ወንበር ላይ ከተቀመጡ 1000 ታገኛላችሁ ማለት ነው። ለ7 ሰዓት ከተቀመጡ ደግሞ 3000 ታገኛላችሁ። በ7 ቀናት ውስጥ ማክሲመም ለ3 ሰዓት እንዲቀመጡ ካረጋችኋቸው ለ7 ቀናት ውስጥ ወደ 21 ወይም ደግሞ ወደ 20 ሃወር ተቀመጡ ማለት ነው። ያን ተቀመጡ ማለት 15000 ዲያመንድ እናንተ ጋር አውቶማቲካሊ አድድ ይደረጋል ማለት ነው። በዚህ መልኩ ነው ማለት ነው የምታገኙት። ከዛ በተጨማሪ ደግሞ
እናንተ ኢንቫይት ያደረጋችኋቸው ሰዎች ላኪ ጊፍት ሲያገኙ ወይም ደግሞ ጋምብል አድርገውም ሊሆን ይችላል ወይም ደግሞ ከሰዎች በጊፍት መልኩ ሪሲቭ ሲያደርጉ እነሱ ሪሲቭ ከሚያደርጉት 1000 ሪሲቭ ሲያደርጉ 500 አውቶማቲካሊ እናንተ ላይ ይደምርላቸዋል ማለት ነው። 4000 ሪሲቭ ሲያደርጉ ደግሞ 2000 እናንተ ላይ አውቶማቲካሊ ይደምርላቸው። እንደዚህ እያለ እስከታች ድረስ ይቀጥላል። 40000 ክሌም ካረጉ ለእናንተ 20000 ወይም ደግሞ 50%ን ለእናንተ ይሰጣቸዋል ማለት ነው። እኔ ሪከመንድ ማድረጋችሁ የኢንቪቴሽን አይነት ይሄኛውን ኢንቪቴሽን ነው ማለት ነው። ሶ በዚህ መልኩ ኢንቫይት አረጋችሁ ይሄን የመሰለ ሪዋርድ ታገኛላችሁ ማለት ነው። ኮይን እና ዲያመንድ ልታገኙበት የምችሉበት ሶስተኛው መንገድ ደግሞ ኤጀንት ሆናችሁ ልጆቻችሁን በስራችሁ ማፍራት ነው ማለት ነው የሚጠበቅባችሁ። ኤጀንት ደግሞ ለመሆን ምንም አይነት ነገር አይጠበቅባችሁም። እኔ ካሁን በፊት ቪዲዮ ሰርቼላችኋለሁ። ኤጀንት መሆን ከፈለጋችሁ ቀጥታ እኔ ጋር ነው ብዬ ማለት ነው። ኤጀንት መሆን ከፈለጋችሁ ቀጥታ እኔ ጋር መምጣት ትችላላችሁ። እኔ ዳይሬክት በዜሮ ሌብል ኤጀንት መሆን ትችላላችሁ ማለት ነው። ምንም ከእናንተ የሚጠበቅ ነገር አይኖርም። ልክ እንደ ሎሊፖፕም ደግሞ በ15 ቀን ውስጥ ይሄን ያክል ሰው ማምጣት አለባችሁ ወይም ደግሞ በዚህ ያክል ጊዜ ይሄን ያክል ሰው ሊኖራችሁ ይገባል የሚል ምንም አይነት ገደብ የለውም ማለት ነው። እንደፈለጋችሁ የምታገኙትን ሰው ይዛችሁ በዛ መንቀሳቀስ ትችላላችሁ ማለት ነው። ሶ ኤጀንት መሆን የምትፈልጉ ሰዎች ቀጥታ እኔን አናግሩኝ፣ ችግር የለውም። ሶ ኤጀንት ከሆናችሁ በኋላ እዚህ ጋር ሆስት የሚል አለ። እንደምታዩት እዚህ ጋር ሆስት የሚለውን ክሊክ ታደርጉና ከእያንዳንዱ ልጆቻችሁ 4% ኮሚሽን ታገኛላችሁ ማለት ነው። እንደምታዩት እዚህ ጋር 4% ኮሚሽን ከእያንዳንዱ ልጆቻችሁ ከእያንዳንዱ ሆስታችሁ ታገኛላችሁ። እንደዚህ አድርጋችሁ መስራት ትችላላችሁ። ሆስት ኢንቫይት ደግሞ ለማድረግ ኤጀንት ከሆናችሁ እዚህ ጋር ሆስት ኢንቫይት አይዲ የሚል አለ። እዚህንን ነክታችሁ የምትፈልጉትን ሰው አይዲ እዚህ ጋር አስገብታችሁ እዚህ ጋር ኢንቫይት ማለት ነው። ሶ ኢንቫይት ስትሉት ልጁ ጋር ኖቲፊኬሽን ይገባል ማለት ነው። ያን ኖቲፊኬሽን አክሴፕት ሲለው አውቶማቲካሊ እናንተ ኤጀንሲ ውስጥ ባይንድ ያደርጋል። ሰብ ኤጀንሲ ባይንድ ማድረግ ከፈለጋችሁ ደግሞ ኢንቫይት ሰብ ኤጀንሲ አይዲ የሚል አለ። ይሄን ነክታችሁ እዚህ ጋር አይዲውን ትሞሉና ከዛ ኢንቫይት ስትሉት ያን ኢንቫይት አክሴፕት ሲለው ልጁ አውቶማቲካሊ ኤጀንት ይሆናል።